እስቲ እጆችን ተመልከት፣ የቀን መቁጠሪያህን ተመልከት። ዛሬ ጠዋት በመስታወት ፊት ቆመህ በዓይኖችህ ስር ያለውን የድካም ምልክት አስተውለሃል? እጅግ ደክሞሃል፣ ጉልበት አልቋል። ነገር ግን አሁንም ከዓመታት በፊት በነበርክበት ሁኔታ ነው ያለው። ለምን? ምክንያቱም የደከመው በውሸት ተቆጥቁተህ ነው። ከልጅነት ጀምሮ አንገትህን ደፍተህ ጠንክረህ ከሰራህ፣ ትንሽ ከተሰቃየህና ከታገስ ዓለም ዘውድ ትጭናለች የሚል ቆንጆ የሚመስል ግን መርዛማ ውሸት ሲነገርህ ኑሯል። ዓለም ከባድ ድንጋይ የተሸከሙትን ሳይሆን የድንጋይ ማውጫውን የያዙትን ባለቤቶችን ነው የምትሸልመው። አሁን በዚህ ሰዓት በገዛ ላብህ ለሌላ ሰው ክብር ሐውልት እየገነባህ ነው። ጨዋታው እንደተጭበረበረ የሚሰማ ስሜት ትክክል ነው። ጨዋታው ተጭበርብሯል። ነገር ግን ኒኮላ ማኪያቬሊ ጨዋታውን እንዴት መልሶ ማጭበርበር እንደሚቻል ያውቅ ነበር። ኃይል ወይም ፓወር የሚመነጨው በግጭት ወይም በድካም ሳይሆን በብልሃትና በአቅም ማጉያ እንደሆነ ያውቅ ነበር። መስራት አቁምና አዳምጥ። ምክንያቱም መልካም ምግባር ነው ብለህ የምታስበው ነገር ሁሉ በእውነቱ እስር ቤት ነው። አሁን የልፋት አምልኮ ልናልፈው ነው። የሥራ ስነ ምግባርህን ስነ ልቦናዊ ምርመራ ልናደርግለት ነው። ይህ ምኞት እንዴት ላንተ ሳይሆን በአንተ ላይ መሳሪያ ሆኖ እንደተቃጣብህ አሳይሃለሁ። በሸክም እንስሳና በአርክቴክቱ መካከል ያለውን ልዩነት አሳይሃለሁ። አብዛኛው ሰው አካፋ እንደያዘ ማንም የማይሰጠውን አመሰግናለሁ የሚል ቃል እየጠበቀ በድካም ይሞታል። ነገር ግን ሌላ መንገድ አለ። ቀዝቃዛ መንገድ፣ ትንሽ እየሰራክ ብዙ የምትቆጣጠርበት መንገድ፣ ለሳንቲሞች መድማት አቆመህ ለስልጣን ራስን የምታመቻችበት መንገድ። ነገር ግን በዚህ መንገድ ለመጓዝ ያንን ተቀባይነት ለማግኘት የሚለምነውን የማንነትን ክፍል ለመግደል ፈቃደኛ መሆን አለብህ። በስልጣን ላይ ባሉ ብልሆች ዘንድ ስትራቴጂስት ተብለህ እንድትፈራ፣ ባልነቁ ሰዎች ዘንድ ሰነፍ ተብለህ ለመታየት ፈቃደኛ መሆን አለብህ። መቀየር ያለበት የአእምሮህ ውስጥ ነው። ከጨካኝ እውነት እንጀምር። ህብረተሰቡ ጉልበትህ ርካሽ እንደሆነ አሳምኖሃል። ጉልበትህ ታድሶ እንደማያልቅ በስራ ቦታ፣ በግንኙነቶችህና በትርፍ ስራዎችህ ላይ በነፃ ልታፈሰው እንደሚገባ ነግሮሃል። ሁሉንም ነገር ሜዳ ላይ አውርደህ ተጫወት ይሉሃል። ነገር ግን ሜዳውን በባለቤትነት የያዘው ማን ነው? ሁሉንም አቅምህን ሜዳ ላይ ስትጨርስ ወደ ቤትህ ባዶህን ትሄዳለህ። ባዶ ቅርፊት ሆነ ለራስህ አእምሮ የሚሆን ምንም ጉልበት አይኖርህም። ለማምለጥ የምታውጠነጥንበት ወይም አካባቢን የምትቃኝበት አቅም ታጣለህ። ይህ በአጋጣሚ ሳይሆን ሆን ተብሎ የተነደፈ ነው። የደከመ ሰው ለገዢዎቹ ደህንነቱ የተጠበቀ ነው። የደከመ ህዝብ አያምጽም፣ የወለድ መጠኑን አይጠይቅም፣ ህጎችንም አይመረምርም። በህይወት ለመቆየት በመጣር ተጠምዷል። ማኪያቬሊ እንደተረዳው ገዢው ሁልጊዜ የተጠራቀመ ኃይል ሊኖረው ይገባል። በጣም ሀብታም ወይም ኃያል የምትለውን ሰው አስብ። ይጣደፋሉ፣ ይጨነቃሉ፣ አይደለም በዝግታ ይንቀሳቀሳሉ፣ በለስላሳ ድምፅ ይናገራሉ። እረፍት አላቸው። እረፍት የቅንጦት ነገር አይደለም፣ መሳሪያ እንጂ። ስትራቴጂ የሚለመደው በጸጥታ ጊዜ ነው። በማህበራዊ ሚዲያ የምታየው ፕሮፓጋንዳ ነው። በሮማ አገዛዝ ዘመን ግላዲያተሮች በአረና ውስጥ መሞት ክብር ነው እያሉ እርስ በርስ የሚነጋገሩበት ውሸት ነው። ምክንያቱም በሰው ልጅ መሞት ክብር ሆኖ አያውቅም። ይህ ንጉሱን ለማዝናናት የተሰራ ሾው እንጂ። ስቃይን ከትጋት ጋር የሚያስተሳስር ስነ ምግባር ተጠምደሃል። ስቃይን ከትጋት ጋር የሚያስተሳስር ስነ ምግባር ተጠምቀሃል። እንቅልፍህን፣ ጤናህንና ሰላምህን መስዋዕትነት ካደረግ ክቡር ሰው እንደሆን ታምናለህ። ይህ የባሪያ ስነ ምግባር ነው። በጥንቱ ዓለም የጉልበት ስራ የስልጣን ምልክት ሳይሆን ስልጣን የሌላቸው ሰዎች ግዴታ ነው። ስርዓቱ ሰማዕታትን ይወዳል። ትርፍ ሰዓት ክፍያ ሳይጠይቅ አምሽቶ የሚሰራ ሰራተኛን ይወዳል። ሁሉንም ሰጥቶ ምንም የማይጠይቅ አጋርን ይወዳል። ይበላቸዋል፣ ያብላላቸዋል፣ ከዚያም እንደ ቆሻሻ ያስወግዳቸዋል። ይበላቸዋል፣ ያበላላቸዋል፣ ከዚያም እንደ ቆሻሻ ያስወግዳቸዋል። አንተ ተተኪ ነህ። ዛሬ በስራ ገበታ ላይ ብትሞት የስራ ማስታወቂያው ለቀብር ከሚወጣው ማስታወቂያ በፊት ይወጣል። ማሽኑ ለብሎኑ አያለቅስም፣ አዲስ ብሎን ይተካል እንጂ። ብቃት ወጥመድ ነው። ከባድ ሸክም መሸከም እንደምትችል ለዓለም ስታሳይ ዓለም ይበልጥ ከባድ ሸክም ትጨምርብሃለች። ማኪያቬሊ ልዑሉን የመከረው ተወዳጅ ያልሆኑ ስራዎችን ሌሎች እንዲሰሩለት፣ እጁን የሚያቆሹ ስራዎችን ለሌሎች እንዲተው ነው። ይህ ጭካኔ ሳይሆን ቅልጥፍና ነው። ጊዜህን ዜሮ ዋጋ ካወጣህለት ዓለምም ዜሮ ዋጋ ትሰጠዋለች። አንበሳ የጉልበት ምሳሌ ነው።
ቀበሮ ግን ብልሃተኛ ነው። ጠንክሮ መስራት አንበሳነት ነው። ግድግዳውን በግንባሩ ለመስበር የሚሞክር ቀበሮው ግን በሩን ይፈልጋል ወይም ሌላ ሰው ግድግዳውን እንዲሰብርለት ያሳምነዋል። ይህ አቅም ማጉያ ይባላል። ጥረትን ከውጤት መንቀል። ለህመምህ እስከተከፈለህ ድረስ አንተ የስርዓቱ ሴተኛ አዳሪ ነህ። እኔ ግን የአዳሪዎቹ ተቆጣጣሪ እንድትሆን እመክርሃለሁ። ስናይፐር ሁኖ ስናይፐር አንድ ጥይት ነው የሚተኩሰው፣ ነገር ግን ገዳይ በሆነ ትኩረት። መትረየስ ተኳሽ በሺዎች የሚቆጠሩ ቢተኩስም ስናይፐሩ ይበልጥ ውጤታማ ነው። ግንበኞች በሰዓት ይከፈላቸዋል፣ አርክቴክቱ ግን በህንፃው ዋጋ ልክ ይከፈለዋል። ግንበኛው ጦብ በመሸከም አርክቴክት አይሆንም። ሁለቱ የተለያዩ ምድቦች ናቸው። አርክቴክት ለመሆን ራስን ከጉልበት ስራ ጋር ማቆራኘትን አቁም። የመንፈግን ኃይል ተማር። ተገኝነትን ንፈግ። ፈጣን ምላሽን ንፈግ። በቀን 12 ሰዓት የሚሰራ ሰው በድንገት ቢጠፋ ሰዎች የእሱን አስፈላጊነት ይረዳሉ። ጠንክሮ መስራት የማይታይ ያደርግሃል። ስልታዊ መጥፋት ግን ዝነኛ ያደርግሃል። ዩኒቨርስ ዝቅተኛ ተቃውሞ ያለበትን መንገድ ይከተላል። ውሃ ቁልቁለት ይፈሳል። አንተ ለምን የፊዚክስ ህጎችን ለመጣስ ትሞክራለህ? ዓለም ብልሃትን፣ ትክክለኛ ጊዜህን ለቨሬጅን ትሸልማለች። ጭፍን ታዛዥነት ግን ትቀጣለህ። ነገ ወደ ስራ ስትሄድ ታማኝነትህን ለራስህ አድርግ። ሽፋንህን ለመጠበቅ አስፈላጊ የሆነውን ብቻ አድርግ። ጉልበትህን ቆጥብ። የኃይል እንቅስቃሴውን ታዘብ። ቁልፉን የያዘው ማን እንደሆነ ተማር። እያንዳንዱ የሥራ ቀን የተከፈለበት ትምህርት ነው። መሰላሉን በጨለማ ውስጥ ትገነባለህ። አንድ ቀን መሰላሉ ሲያልቅ ለመውጣት ፈቃድ አትጠይቅም። በቀላሉ ግድግዳውን ዘለህ ትወጣለህ። ይህ የማኪያቬሊ መንገድ ነው። ከባሪያነት ወደ ጌትነት የሚደረግ ጸጥ ያለ ሽግግር። መዶሻውን አስቀምጥና ንድፉን ተመልከት። ታማኝ ሰራተኛ የሚባለው ዘመን ሞቷል። ወደ ሉዓላዊ ግለሰብ ዘመን እየገባን ነው። የሚተርፉት የሚያስቡትና ጉልበትን ከማቅረብ ይልቅ ጉልበትን የሚመሩት ናቸው። የሸክም እንስሳ መሆን አብቅቷል። አርክቴክት ለመሆን ዝግጁ ነህ። መመሳሰልን ተቋቋም። በጸጥታ ውስጥ ሳይሰበር ከቋም ወደ ዙፋኑ የሚወስደውን መንገድ ታያለህ። እንደዚህ አይነት አዳዲስ መረጃዎችና አነቃቂ ንግግሮች እንዲደርሱህ ቻናል ሰብስክራይብ በማድረግ ቪዲዮ ከተመቸህ ላይክ እና ሼር በማድረግ ለሌሎች እንዲዳረስ አድርግ። ቸር ቆየኝ ወዳጄ።